ሀቅልናገር ወፈረም ቀጠነም እሙሙሽ ውስጥ ወሸላ ይገባል ከባድ የመጠጥ ሱስ ነው ያዘኝ ዶክተር እባክን ታደገኝ ያልሄድኩበት የለም ቦርጬ እኮ እሱ ያመጣው በሽታ ነው ፕሊዝ ዶክተር እርዳኝ ምርጦችዬ ሰላም ናችሁ እንደዚህ አይነት ሜካፕና ጥፍር የት የተሰራው ይመስላችኋል በቃ ሰፋት በሉ አልነግራችሁ በጣም መሮኛል የውነቴን ነው ታማኝ የሆነ ሰው ነው የጠፋው አንዴ ማዘር አስደውኝ ብሎ ስልኬን በላኝ አሁን ባለቤቴን ምን ልበለው በ40 ዓመትህ እናት ላይ ጽምህን አትላጭ ውጣ ከቤት ዛሬ ደግሞ የንብ ቀፎ በእጃችን እንይዛለን እግሬ አውጭኝ ድረሱልን ዛሬ ቭሎግ ነው ተመልከቱት ምርጥ ቪዲዮ ነው እኔ ነኝ የገበያዋ ንግስት አንተ ሙዝ ስንት ነው አንተ ህንት ነው ሙዝ ስንት ነው ግን ብር የለኝም እንዴ ይሄ ልብስ ያምርብኛል አይደል እንዴ ይሄ በቆሎ በጣም ነው የሚጣፍጠው ያን ልጅ እዩት እንዴ የአንድ ሰው ቆሎ ነው የሚበላው የመጀመሪያ ዳቪ ቪዲዮ ነው ይቅርታ አድርጉልኝ ማልዶ ተነስቶ መስራት እኮ ከባድ ነው የታረድኩት ሰኔ 15 ቀን ነው አይደል በሰደፍ መታኝ በሰደፉ ማጅራቴን ሲማይ ሰደፉ ተሰበረ ሰደፉ ሲሰበርበት እንደገና ጎንበስ ቀኗ ብዬ ባገለግላቸው ከወንዝ የተገኘ ድንጋይ መሃልኳቸው ዋትስአፕ የሀገሬ ልጆች ዛሬ ወዲህ ያለነው የቺምፕ ሃይኪንግ እንድታዩ በማሰብ ነው ሙዝና የተለያዩ ምግቦችን ይዘናል ምግብና ተፈጥሮ ደስተኛ ያደርጋሉ አይደል ሌትስ ጎ አነዳዴ ምናምን የሌለ ምርጥ ነዋ ወይኔ መንገድ ለጥቂት ስቼ ነበር አንተየውማ ወደምንፈልገው ቦታ እየገባን ነው እኮ የአራዳ ልጅ እንደ ንጹህ አየርና አድቬንቸር የሚሆን የለም እኮ በቃ ለተመልካቾቻችን በደንብ ሁሉንም ነገር ቭሎግ እናድርግ በዚህ ከሄድን ኮንታ እንገባለን በዚህ ይሻለናል አየ ቺምፓንዚ መሆን ለዚህ ጠቀመን ለነገሩ ሰዎችም እንደዚህ አይነት ነገር ላይ ጎበዝ ናቸው መሰለኝ አይደል ጀግና አሳክተነዋል ለእንደዚህ አይነት ቪዲዮ ፎሎ አድርጉ በፍጹም አትቀድመኝም በፍጹም ማዘር ተበሉ I told you ሰዎች ሁሉ እንደ ሰው ስለማወራ ደንግጠዋል ድሮም ቢሆን ሰሚያጣን እንጂ እኛ ጎሬላዎች እናወራለን ይሄን ቪዲዮ ጎሬላ ካልሆናችሁ ስክሮል አድርጉት ጎሬላ የሆናችሁ ደግሞ አንድ መልክት አለኝ እስከመቼ ጫካ ውስጥ ትኖራላችሁ አንደበታችሁን ፍቱና ከተማ ግቡ ወይኔ በላቸው ስልኬን በሉኝ አባት ስልክ ይዘሃል አንዴ ስልኬ ላይ ደውልልኝ ሄድ ሌባ አጭበርባራ ልትበላኝ ነው ሰላም ጋይስ ኢትስ ዮር ቦይ ጎሪላ መጨረሻ የለቀቁትን ቪዲዮ ስለወደዳችሁት አመሰግናለሁ አሁንም ላይክ ሼር ኮሜንት and ፎሎ ማድረግ እንዳይረሳ ባይ ፍቅሬ ወዬ አያፍሩም ይሄ አይ ነው ሊሉ ይችላሉ አልቀረባችሁም ጀመረኩ ቀጥል እሺ እንዴናችሁ ኢትስ ዮር ቦይ ጎሪላ ዛሬ ደግሞ አጠር ያለ መልእክት አለኝ እኔን ማስታወቂያ ማሰራት የምትፈልጉ ቶሎ ዲኤም አድርጉኝ የእውነቴን ነው ይሄ ድል እንዳያመልጣችሁ አሁኑኑ አናግሩኝ ኬክሽ መጥቷል እንዴዴ በጣም አመሰግናለሁ እንደዚህ ያማረ ኬክ ከየት አሰራሽ ቆይ በዛውም ለሁሉም ሰው ልናገር አዶኒያ ኬክ ይባላሉ ቲክቶክ ዩዘር ኔማቸውን ከስራ አስቀምጫለሁ ቶሎ እየገባችሁ ፎሎ እያደረጋችሁ ባዮአቸው ላይ ባለው ስልክ ደውላችሁ እዘዙ ሞኝ የሆነች ሚስት ነው ያለችኝ የትም ስልኳን ተሰርቃ ትመጣለች ደግሞ ባለቤቴ ምን ይለኛል ብላ ታወራለች አታፍርም ፈጣሪ ትግስቱን ይስጥኝ ትላንት እኔን ሞኝ እያለ ሰድቦኝ ነበር ከተነሳብኝ ማንንም አልሰማም
በዚህ ጨርጫሳ ሽማግሌማ አልሰደብም። ማንም እንዳይገላግለን። በጣም ነው ደስ ያለኝ። ተገላገልኩ። ብታምንም ባታምንም አንድ ቀን ነው ክላስ የገባሁት። ደግሞ ቴንክስ ፎር ቻት ጂፒቲ። አሁንስ የሱቅ ወጊው መሮኛል። አይዞ ጎሬላይ። እንዴት እንደዚህ ያለሽ? አንተ እኮ ከመረጃ የራቅክ ስለሆንክ ነው እንጂ ቲና ማርትን ብታውቀው እንዲህ አትልም ነበር። ቲና ማርት ልብስ እንዲሁም ፋሽን ላይ ለሚሰሩ ነጋዴዎች ብትፈልግ ምንም ወጪ ሳታወጣ ምርትን የምታስቀምጥበት መጋዘን ጨምሮ አዘጋጅቷል። እቃህን ለመሸጥ ደግሞ ፕሌይ ስቶር እና ኤፕ ስቶር ላይ ተግባራቸውን በማውረድ መገበያየት ትችላለህ። ለበለጠ መረጃ በነፃ ስልክ መስመር 8878 በመደወል መረጃ ማግኘት ትችላለህ። ስለዚህ ከቲና ማርት ጋር ስራህን አቅልል። ሴቶች ለምንድን ነው አንተን የሚወዱት? እኔ ሀብታም ስለሆንኩኝ ነው። ሴቶች ደግሞ ሁሌም ገንዘብ ይወዳሉ። ስለ መብራት ኃይል ምን ይላሉ? እኔ ስለ መብራት ኃይል ሳስብ እንባዬ ይመጣል። አይዞሽ ገለቴ፣ አይዞሽ። በቃ ምን እናርግ? በቃ ምንም ማድረግ አይቻልም። አንተ ደግሞ ማይኩን ዞር አድርግ። እሺ። ከፍቅረኛህ ጋር ማድረግ የሌለብህ ነገር ምንድነው? ከሚስት ጋር ማስተዋወቅ። ልክ ቤት እንደገባህ ሚስት አርግዛለሁ ብትል ምን ታደርጋለህ? ወተት ልገዛ ነው ብዬ ተመልሼ እወጣለሁ። ጋይዝ አካውንቴን አዶናይ ነው መሰለኝ የመታው ቪዲዮ እየታየልኝ አይደለም። እስኪ ኮፒ ሊንክ የምትለው መታ አርጉልኝ። በቀን 3 የትኛውም ሴት ወንድ ቤስት ፍሬንድ መያዝ ትችላለች የኔ ሚስት እስካልሆነች ድረስ። ምን ሆነ ነው ባክሽ? ዘፈን ሳዳምጥ የስጢፎ ዘፈን አምልጦ ገባብኝ። እኔ እኮ ወዳት ነበር። አንድ ቀን ፊት ለፊቴ ስትመጣ ግንባሯ አንጸባርቆ አይኔን አጠፋው እንጂ። ቁርጥ ጥብስ ቅቅል ጋብዣት ውድ መጠጥ አስውርጄ እየጠጣን በቃ መሽቷል ወደ ቤት ልሂድ አለችኝ። በቃ ከዛ ማስታወሰው የተዘጋው ዶሴ ስቀርብ ብቻ ነው። ሙሉ ለሙሉ ተሸፋፍነው ተኝተው መተንፈስ የሚችሉ ሰዎች አንድ ቀን ይበሉናል፣ አውሬዎች። አንድ ሰው ከነዚህ ፍጥረታት አልመጣንም፣ እንዲያስቀያሚ አይደለንም፣ አንቺን አልመስልም ሉሲ አለች። ወንድሜ እስቲ መጀመሪያ የገዛ መልክህን እያንዴ